መጨረሻው ሳምንት ላይ እኮ ደረስን። አሁን እዚህ ውስጥ በጣም ጠቦኛል። እጆቼንና እግሮቼን ለመዘርጋት ቦታ ባይኖረኝም ነገር ግን ሙሉ ለሙሉ ዝግጁ ነኝ። አሁን ራሴን ዝቅ አድርጌ ወደ መውጫው ተጠግቻለሁ። የጉዟችን መጀመሪያ ተቃርቧል። ሳምባዬን ለመጀመሪያ እስትንፋስ፣ አይኖቼም ያንቺን ፊት ለማየት ጓጉተዋል። አሁን ቆዳዬ ለስልሷል፣ ክብደቴም ጨምሯል። አእምሮዬም ቢሆን ያንቺን ድምፅ እና የአባዬን ንግግር በደንብ ይለያል። እማዬ፣ እኔና አንቺ ለ9 ወራት በአንድ አካል ውስጥ የነበርነው ቆይታ ሊጠናቀቅ ጥቂት ቀናቶች ብቻ ነው የቀሩት። ታዲያ እማዬ፣ ቦርሳዎችሽን አዘገጃጅተሽ ጠብቂኝ። በማንኛውም ሰዓት ልመጣ እችላለሁ። በቅርቡ አይንሽን አያለሁ፣ እቅፍሽ ውስጥም እገባለሁ። በጣም እወድሻለሁ እማዬ። በሰላም እንገናኝ።